ይጠብቃል። ሰላም ልጆቼ እንዴት ናችሁ? እኔ ሉሲ ነኝ። ይህ በቃል ፕሮዳክሽን ተዘጋጅቶ በጣፋጮች ልጆች የዩቲዩብ ቻናል ላይ የሚቀርብላችሁ ፕሮግራም ነው። ልጆቼ ዛሬ ለእናንተ ያስተምራል፣ ያዝናናል ብዬ ያመጣሁት አንድ ተረት አለ። እሱን እነግራችኋለሁ። ግን ተረቱን ከመናገሬ በፊት ሁላችሁም ቁጭ ብላችሁ አዳምጡኝ እሺ? ጎበዞች። የተረቱ ርዕስ ሶስቱ አሳማዎች ነው። ልጆቼ በድሮ ጊዜ የሚኖሩ 3 አሳማዎች ነበሩ። እነሱ አሳማዎች ደግሞ የሚኖሩት ከእናታቸው ጋር ነበር። ምክንያቱም በጣም ልጆች ስለነበሩ እስኪያድጉ ድረስ ከእናታቸው ጋር ነበር መሆን የነበረባቸው። ከዛ ካደጉ በኋላ እናታቸው ልጆቼ አሁን አድጋችኋል፣ ሁላችሁም ወደ የራሳችሁ ፊና ሄዳችሁ የራሳችሁን ራዕይ አግኙ አለቻቸው። ከዛ ስትሸኛቸው ደግሞ ለ3ቱም ብር ሰጣቸው ነበር የሸኘቻቸው። ከዛ 3ቱም አንድ ላይ ሄዱና ሲሄዱ ደከማቸውና አንድ ዛፍ ስር ሄደው ቁጭ አሉና መወያየት ጀመሩ። አንደኛው አንድ ሀሳብ አቀረበ። ለምንድን ነው 3ታችን ወደ ሌላ ቦታ ተበታትነን የማንሰራው ሲል፣ ከዛ አንደኛው ደግሞ ምሁር ነበርና አይ እኛ እንኳን መበታተን የለብንም፣ ስንበታተን ጉዳት ሊደርስብን ይችላል፣ ግን ቅርብ ለቅርብ እንኳን ሆነን ብንኖር ችግር ቢደርስብን አንዳችን ለአንዳችን መረዳዳት እንችላለን ሲሉ፣ ከዛ እሺ ያሉና ለምን እንደዚህ አናረግም ቅርብ ለቅርብ ሆነን ቤት እንስራ ሲባባሉ እሺ ያሉና አንዱ የሳር ቤት መስራት ጀመረ፣ አንደኛው ደግሞ የእንጨት ቤት መስራት ጀመረ፣ አንደኛው ደግሞ የብሎኬት ቤት መስራት ጀመረ። አንደኛው የሳር ቤት መስራት የጀመረው በአንድ ቀን ውስጥ ሰርቶ ጨረሰው። የእንጨት ቤት የሚሰራው ደግሞ እኩለ ሌሊት ላይ ሰርቶ ጨረሰው። ያኛው ደግሞ የብሎኬት ቤት የሚሰራው ሰውዬ ደግሞ 3 ቀን ፈጀበት። ያነዛ ደግሞ ቤታቸውን በአንድ ቀን የጨረሱት ደግሞ 2 ወንድማማቾች የብሎኬት በሚሰራው ልጅ በጣም ነበር የሚስቁበት። አንተ ግን መቼ ልጨርስ ነው ቤትክ ውስጥ የምትኖረው? እስካሁን ድረስ እኮ አልጨረስክም እያሉ በጣም ያሾፉበት ነበረ። ከዛኛው ደግሞ ምንም አልሰማቸውም ነበር። እሱ ወደ ራሱ ስራ መሄድ ጀመረ። የራሱን ቤት ካጠናቀቀ በኋላ በስነ ስርዓት መኖር ጀመረ። ከለታት አንድ ቀን ግን ያልታሰበ ነገር በጣም ተፈጠረ። የሆነ ተኩላ እነሱ ወደዚህ ሲሉ አያቸውና እኚህንማ መብላት አለብኝ አለ። ከዛ የሳር ቤት የሚኖረው አሳማ ጋር ሄደና አንኳኳ። ልክ ሲያንኳኳ ትንሹ አሳማ ሆይ በሩን ክፈት ሲለው የጅብ ድምጽ መሆኑን አወቀና አይ አልከፍትም ሲለው ይሄንን ቤት በትንፋሽ ነው የማፈርስብህ ሲለው አልከፍትም የኔ ቤት ከሁሉ በጣም ጠንካራ ነው ብሎ ሲነግረው አሁን በትንፋሽ እፍ ስለው ይበላሽብሃል አለው። ክፈት ሲለው እምቢ አለ። ከዛ ማከፍት ከሆነ በትንፋሽ አበላሽብሃለሁ ብሎት ነበር። ከዛ ትንፋሹን በደንብ ሰበሰበና ከዛ ኡፍ ሲል ቤቱ ፈረሰበት። ከዛም በኋላ እየሮጠ ወደ እንጨት ወደ ሰራበት ቤት ገባ። ልክ ሲገባ ምን ሆነን ወደ እኔ ቤት እየተንካባለልክና እየሮጥክ የመጣኸው ሲለው አይ ጅቡ መጣብኝና ቤቴን አፈረሰብኝ ሲለው ያኛውን በጣም ደነገጠና ሄደና ቶሎ በሩን ዘጋጋ። ከዛ አሁንም እዛኛው ባላንን የእንጨት ቤት የሰራው አሳማ ጋር ሄደና ሲያንኳኳ ክፈት አንተ ትንሹ አሳማ ሲለው አልከፍትም ጅብ ሆይ ለምንድን ነው የምከፍተው? እንድትበላኝ የምፈልግ ምን ይመስልሃል አለው። ከዛ ያንተንም በትንፋሼ እፍ ብዬ ነው ማበላሽብህ ሲለው የኔ ቤት ከሁሉም ጠንካራ ስለሆነ መበላሸት አይችልም አለው። ከዛ እፍ ሲል አሁንም የሱን ቤት ተበላሸበት። ከዛ እየሮጡ ብሎኬት ወደ ሰራው አሳማ ቤት ገቡ። ከዛ ምን ሆናችሁ ሁላችሁም እየፈራችሁ ያላችሁት? ለምንስ ነው በሩን እንደዛ የምትቀረቅሩት ሲላቸው አይ ወንድማችን የሆነ የሚያስፈራ ጅብ ነበረ፣ ከዛ ሁላችንንም ቤት አፈረሰብን ሲለው አታስቡ የኔን ቤት ምንም ቢያደርገው ማፍረስ አይችልም፣ ምክንያቱም የኔ እንደምታዩት የብሎኬት ቤት ነው ሲላቸው በጣም ደስ አላቸውና ቢያንስ እንኳን ተሳክቶለት እኔን እንኳን ቢበላኝ እናንተ እንኳን እንዳትባሉ ሂዱና እዛኛው ቁም ሳጥን ላይ ተደበቁ አላቸው። ከዛ እነሱ ደግሞ ሄዱና ቁም ሳጥኑ ላይ ተደበቁ። ከዛ ያ ጅብ መጣና አንተ ትንሹ አሳማ በሩን ክፈት ሲለው
አልከፍትም አንተ አስቀያሚ ጅብ ሲለው ያን እንደ ወንድሞች ያንተንም ቤት አፈርስባለሁ ሲል ምንም ያህል እፍ ብትል እንኳን እስኪደክም ድረስ ብታረክ የኔ ቤት ልታፈርሱ አትችልም ሲለው አንተ ስለኔ ጉልበት ምን ታውቃለህ ብሎ መቆጣት ጀመረና ኃይሉን በደንብ አሰባሰበና እፍ ሲለው አልንቀሳቀስ አለው። አሁን ኡፍ ሲለው ምንም ሳይንቀሳቀስ ቀረ። ከዛ አሁን ኡፍ ሲል ራሱን ስቶ መሬት ላይ ወደቀ። ከዛ ያ አሳማ ደግሞ በሩን ቀስ አድርጎ ከፍቶ ሲያይ ያ ጅብ መሬት ላይ ወድቆ ነበር። ከዛ አሁን ደግሞ ተነሳና ያ ጅብ ደግሞ ከሩቅ ቦታ ሄደና እየሮጠ መጥቶ በሩን ለመስበር ሞከረ። ግን እነሱ ደግሞ አንድ ላይ ሆኑና በሩ ላይ ተደግፈው ስለነበረ ምንም አልሆነም። አሁንም ሄዱና ወደዛ በሩን እንደዛ አድርጎ እንደነበረው ሊመታ ሲል አሁንም ደግሞ አሳማዎቹ ከጀርባ ከበሩ ላይ ስለነበሩ መክፈት አልቻለም። ከዛ ያ ጅብ ደግሞ መሬት ላይ ወደቀ። ያ ታላቅዬ ወንድማቸው አያችሁ ወንድሞቼ አንድ ላይ በመስራታችን በጣም ተጠቀምን አላቸው። የኛ አንድነት ሁሌም ጉልበታችን ነው አለ። ልጆችዬ ተረቴን መልሱ አፌን በዳቦ አብሱ። ከዚህም ተረት የምንማረው አንድነታችንን ነው። እሺ ልጆችዬ ሁሉም ነገር በአንድነት ስንሰራው በጣም ይሳካልናል። ለየብቻ በተናጠል ስንሰራው ደግሞ አይሳካልንም። ቢሳካልን እንኳን ደስታ አይሰጠንም። ልጆችዬ እናንተ ከዚህ ተረት ምን እንደተማራችሁ ኮመንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። ቻው ቻው።